እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀ የምትሉበት ቦታ ሆኗል እዚህ ከመጣችሁ ዝነኛ ታዋቂና ክብራችሁን ጠብቃችሁ ሚሊዮነር ትሆናላችሁ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እኔ ነፃነት ወርቅነህ እባላለሁ የየውና የጌትዬ ቤተሰቦች ናቸው ለመኪናው ሻሞ የሚሉት በየዙሩ 40 ሺህ ብር በተከሰደ ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ ከስልካችሁ ጋር ሳሎን ቻርጅ የምታደርጉት ሳሎን ድረስ የሚገባ እንቁላል የሆነች መኪና ድምጽ የለውም ጋዝ አይወስድም ዘይት አይወስድም ማደያ አትታዩ ማደያ አይቻችኋለሁ ያለ ሰው ውሸታም ነው ውሸታም የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነፃነት ወርቅነህ እባላለሁ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በየዙሩ 40 ሺህ ብር በተከታታይ 6 ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ ድምጽ የሌለው መኪና የመጨረሻ የ2000 አሁን የኤሌክትሪክ መኪና ከነሙሉ ክብሩ እንደገዛችሁ ስትባሉ ስቂ ብላችሁ መኪና ይኖራችኋል ይህ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ በየዙሩ 40 ሺህ ብር እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቀድሞ ከጥያቄውን ይጀምራል እንኳን ደህና መጣ ጌቱ እንኳን ደህና መጣ ሳሙኤል ቀድሞ ከጥያቄውን ይጀምራል እኔ ነክታችኋል ስል ነው የምትጀምሩት ሰዎች ይቅርታ ሲጠያየቁ የሚጠቀሙት ቃል ምን ሊሆን ይችላል ሳሙኤል በጣም ይቅርታ አትፍቻለሁ አይተመልስ በቃ የመጀመሪያው ነው በጣም ይቅርታ ሁለተኛው ሰዎች ይቅርታ ሲጠያየቁ የሚጠቀሙት ቃል ይቅር ብዬሃለሁ ሶስተኛው ይቅር ለእግዚአብሔር አራተኛው ጠላት ደስ አይበለው ነው ጠላት ደስ አይበለው የጌትዬ ቤተሰቦች እንኳን ደህና መጣችሁ ሳሙኤል ዳግም ቴዎድሮስ እና ነብዩ እሺ አቶ ጌትዬ ማን ናቸው አቶ ጌትዬ አባታችን ናቸው እሺ እናንተስ ምንድን ናችሁ እኛ ወንድማማቾች ናችሁ